በስመ አብ ሁላችሁም እጃችሁን ከፍ አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ የሰላም ንጉሥ የድንግል ማርያም ልጅ ኢየሱስ ክርስቶስ ሆይ በምሕረት ጠብቀህ በቸርነት አግዘህ በይቅርታ ጎብኝተህ ሰላምና ቸርነትን ይቅርታና ምሕረትን አብዝተህ በነገሮች ሁሉ ስለረዳህን በነገሮች ሁሉ ስለጠበቅከን ስለማይነገር ስጦታ ስለ ፍጹም ቸርነት ስምህ ለዘላለም የተመሰገነ ይሁን። ክቡር መምህራችን ሊቀ ስዩማን መምህር ኤልያስ የዚህ ደብር ዋና ጸሐፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት፣ እግዚአብሔር አምላክ በማዳኑ ጥሪ የጠራችሁ የምሕረትና የቸርነት ድምፁን ትሰሙ ዘንድ ዕድሜ ለንስሐ ዘመን ለፍስሐ ብሎ በዚህች ዕለትና በዚህ ሰዓት በቅድስናው ስፍራ የሰበሰባችሁ የሽበት አክሊልን የደፋላችሁ በወጣትነት ዘመናችሁ እግዚአብሔርን የፈለጋችሁ የመንግሥተ ሰማያት ምሳሌ የሆናችሁ ሕዝበ ክርስቲያን ምእመናንና ምእመናት ሁላችሁ በወደደንና ባከበረን ፍቅሩን እስከ መቃብር በገለጠልን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? ድምፃችሁ አይሰማም። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን የምናመሰግነው የአባቶቻችን አምላክ የእኛም አምላካችን ልዑለ ባሕርይ ቅዱስ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አትለይምና ፈጣሪ ዓለማት መጋቤ ፍጥረታት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ማደሪያው ትሆን ዘንድ የመረጣት የያዕቆብ አምላክ ማደሪያ ሰማይ ዙፋኑም ምድርም መረገጫው ለሆነለት አምላክ ማደሪያው ትሆን ዘንድ የተመረጠች ንጽሕትና ቅድስት ብሬት የሆነች የሁላችን መመኪያ አማላጃችን ረዳታችን ሞገሳችንና ክብራችን እማምላክ ወላዲተ አምላክ ስሟ የተመሰገነ ይሁን። ጻድቃን ሰማዕታት ቅዱሳን መላእክት ሁሉም እንደተሰጣቸው እንደ ጸጋ ማዕረጋቸው መጠን ስማቸው የተባረከና የተመሰገነ ይሁን። ለጥቂት ደቂቃ የእግዚአብሔርን ቃል እንሰማለን። እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል፣ እግዚአብሔር ይገስጸናል። እኛ ልጆቹ ደግሞ ድምፁን እንሰማለን። ራሱ ጌታችን አምላካችን እግዚአብሔር እንዲህ ብሎናል፣ የሚሰማኝ ቢኖር በእርጋታ ይቀመጥ። በምን ይቀመጥ? በእርጋታ። የእግዚአብሔር ቃል ሲነገር፣ የማዳኑ ቃል ሲነገር ወደዚያና ወደዚህ የምትመላለሱ ሰዎች አትኑሩ። ሐሳባችንን እንዳይከፋፈል የእግዚአብሔር ቸርነትና የእግዚአብሔር ቃል እንዲተላለፍ በትክክል ተቀምጠን ቃሉን ልንሰማ ይገባል። የእግዚአብሔር ቤተሰቦች አንድ ሰው ፍርድ ቤት ቢገባ ፍርድ ቤት ቢሄድ የፍርድ ቤቱን ሕግ ማክበር አለበት አይደል? ፍርድ ቤት የሄደ ሰው ማውራት አይችልም፣ መንቀሳቀስ አይችልም አይደል? ሌላውን ተውት፣ ታዳሚውን ትታችሁት እንዲናገሩ የተፈቀደላቸው ሰዎች እንኳን በሚፈቀድላቸው ጊዜ ብቻ ነው የሚናገሩት አይደል? ነው አይደለም? የዓለማዊ ሕግ እንዲህ ከሆነ የዓለማዊ ሕግ የዚህን ያክል የሚከበር ከሆነ ሰማያዊ ሕግ ደግሞ የበለጠ መከበር አለበት ማለት ነው። የእግዚአብሔር ሕግ ንጹሕ ስለሆነ ምን ስለሆነ
ንገሩኝ። ምን ስለሆነ? የእግዚአብሔር ሕግ ንጹሕ ነው፣ ነፍስን ይመልሳል አይደል ያለው ልበ አምላክ መዝሙረኛው ቅዱስ ዳዊት በመዝሙር 18 ቁጥር 7 ላይ ሕጉ ለእግዚአብሔር ንጹሕ ወይመይጣ ለነፍስ። የእግዚአብሔር ሕጉ ንጹሕ ነው፣ ነፍስን ይመልሳል፣ ነፍስን ያድናል። ለምን ከተባለ የእግዚአብሔር ሕግ ንጹሕ ስለሆነ ነው። ሕግ ሁለት አይነት ነው። ስንት አይነት? ሁለት አይነት ሕግ አለ። ምድራዊ ሕግ አለ፣ ሰማያዊ ሕግ አለ። ምድራዊ ሕግ ሰው የሚሽረው ሰው የሚለውጠው በጊዜና በሁኔታ የሚለወጥ እንደ ሀገሪቷ ሁኔታ የሚቀያየር እንደ ሀገሪቷ ሁኔታ የሚለዋወጥ ነው። የኢትዮጵያ ሕገ መንግስት ለሌላኛው ሀገር መተዳደሪያ ሊሆን አይችልም። ይችላል? አይችልም ማለት ሌላኛውም ሀገር የራሷ የሆነ መተዳደሪያ ደንብ አላት። የእግዚአብሔር ቃል የእግዚአብሔር ሕግ ግን በዓለም ሁሉ ስንት ነው? ንገሩ፣ ስንት ነው? አንድ ነው፣ የማይለዋወጥ ሕግ ስለሆነ። ስለዚህ የእግዚአብሔርን ቃል ሰማይ ይስማ ምድርም ታድምጥ የምድርም መሰረቶች ሁሉ ይደንግጡ አይደለም የሚለው። ስለዚህ በተረጋጋ መንፈስ ቃሉን ልንሰማ ይገባል። እንደ እግዚአብሔር አምላካችን በጎ ፈቃድ እንደ አምላካችን ቸርነት አጭር ሰዓት ነው የምንቆየው ከኔ ጋር። እንደ እግዚአብሔር ፈቃድ የምንነጋገርበት የትምህርታችን ርዕስ የሚሆነው ለድሃና ለምስኪን የሚያስብ ብፁዕ ነው በሚል ይሆናል። ይህንን ቃል እስኪ በሉ። ለድሃና በሉ እስኪ። ለምስኪን የሚያስብ ብፁዕ ነው። ብፁዕ ዘይሌቡ ላዕለ ነዳይ ወምስኪን። ለድሃና ለምስኪን የሚያስብ ምንድን ነው? ብፁዕ ነው። ለምንድን ነው ይህንን ያነሳን የሚለውም ባጭሩ ነው የምናየው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ድሃ ምንድን ነው? ምስኪን ምንድን ነው የሚለውንም ለየብቻው እናየዋለን። ምንና ምን አልኳቸው? ድሃና ምን? ምስኪን። ሁለቱም አንድ ናቸው ወይስ የተለያዩ ናቸው የሚለውን ባጭሩ እናያለን። ይህንን ቃል የመዘገበው የጻፈው ልበ አምላክ ነቢይ እግዚአብሔር ቅዱስ ዳዊት እግዚአብሔር ኃጢአቱን የተወለት ኃጢአቱን የረሳለት እንደ ልቤ ብሎ የጠራው የእግዚአብሔርን ማዳን የእግዚአብሔርን ቸርነት የቀመሰ የእግዚአብሔርን ማዳኑን እና ቸርነቱን ስለቀመሰ እግዚአብሔር ቸር እንደሆነ ቅመሱና እወቁ ብሎ የተናገረ ልበ አምላክ ቅዱስ ዳዊት ነው። እግዚአብሔር ምን እንደሆነ ቸር እንደሆነ ቅመሱና ምን በሉ እወቁ ብሎ የተናገረ ልበ አምላክ ቅዱስ ዳዊት የተናገረው ኃይለ ቃል ነው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ብፁዕ ዘይሌቡ ላዕለ ነዳይ ወምስኪን፣ ለድሃና ለምስኪን የሚያስብ እርሱ ብፁዕ ነው ብሎ የተናገረበት ዋና ዋና ዓላማዎችን ባጭሩ እናያለን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ድሃ የተባለው ምስኪን የተባለውስ ማን ነው ከተባለ ባጭሩ ድሃ ብለን የምንጠራው ድሃ የሚባለው የዕለት ጉርስ የዓመት ልብስ የሚሻው ነው። ምን የሚለው አልኳቸው? የዕለት ጉርስ እስኪ በለው የዓመት ምን ልብስ የሚፈልግ ይሄ ድሃ ይባላል። ድሃ ሁለት አይነትም አለው። ሁለት አይነት ድሃ አለ ታውቃላችሁ። አንዱ ድሃ ይሄ ነው፣ የዕለት ጉርስ የዓመት ልብስ ከሰዎች የሚጠይቅ የሚፈልግ፣ ይሄ ድሃ ይባላል። ወደ ሰዎች ዘንድ ሄዶ ስለ እግዚአብሔር እየጠራ በእግዚአብሔር ስም ጠይቆ የዕለት ጉርሱን የዓመት ልብሱን የሚጠይቅ ይሄ ድሃ ይባላል። አንዱ ድሃ ይሄ ነው። ይሄኛው ድሃ ዛሬ ቢያጣ ነገ ያገኛል። ነገ ምን ይላል? ነገ ያገኛል። ይሄኛው ድሃ ዛሬ እጁ ባዶ ቢሆን ነገ ደግሞ ሙሉ ሊሆን ይችላል። ዛሬ ከሰዎች
ጠይቆ ጥቂት ነገር ለማግኘት መሻቱ ፈቃድ ቢሆን እንኳን ነገ ደግሞ የእግዚአብሔር ምሕረትና የእግዚአብሔር ቸርነት ከእርሱ ጋር ሆኖ እጁ ቤቱ በበረከት ሊሞላ ይችላል። ይሄኛው ድሃ የሚያገኝ ድሃ ነው። ምን የሚል ድሃ? የሚያገኝ። ሌላ ድሃ ግን አለ፣ እግዚአብሔርን ያጣ። ማንን ያጣ? እግዚአብሔርን ያጣ። የእግዚአብሔርን ቸርነት፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ይቅርታ ሳያገኝ የሚቀር ድሃ ደግሞ አለ። የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት የማያገኘው ድሃ ምን አይነት ነው ከተባለ ልቡ ከእግዚአብሔር ጋር ያልሆነ፣ ለድሃና ለምስኪን የማያስብ ያኛው በዚህ ዓለም ስንኖር እንደው ዓለም የሰጠችን ነገር አለ። ድሃ የድሃ ድሃ ይባላል። ግን የድሃ ድሃ የተባሉ ሰዎች ባለጠጋ ይሆናሉ ከዕለታት አንድ ቀን። ምንድን ነው የሚባለው? ድሃ ሆነ መወለድም አያስጨንቅም። ምን አይደለም? በቃ ከድሃ ቤተሰብ መወለድ ሊያስጨንቅህ አይገባም። ድሃ ሆነ ግን መሞት የለብህም። ምን ሆነ መሞት የለብህም? ለምን? ጠዋት ስትወጣ የመታ እንቅፋት ስትመጣ ሊመታ ስለማይገባ ነው። ይሄ የሚለወጥ ድህነት ስለሆነ የማይለወጥ ግን ድህነት አለ። እግዚአብሔር ልጆች የማይቀየር አለ። ልባችን ካልተመለሰ በስተቀር በሐሳብ ብቻ የማንመልሰው ድህነት አለ። እግዚአብሔርን ማጣት። እግዚአብሔርን አጥቶ ከመኖር የድንግል ማርያም ልጅ ሁላችንን የሚጠብቅ እግዚአብሔርን አጥቶ መኖር የድህነት ድህነት ማለት ይሄ ነው። ባዶ ሆኖ መኖር ማለት ይሄ ነው። ልበ አምላክ መዝሙረኛው ቅዱስ ዳዊት ለድሃና ለምስኪን የሚያስብ እርሱ ብፁዕ ነው አለ። ምን ለማለት ፈልጎ ነው ከተባለ ባጭሩ በሐሳቡ ብቻ ሳይሆን አንድ ሰው ተቸግሮ ቢሰማ ስለሰማው ሰው ማሰቡ ሳይሆን ማድረጉ። ምን ማለቱ? ማድረጉ ያሰበውን ሐሳብ በተግባር መፈጸሙ እርሱ ብፁዕ ያስብለዋል። ለተቸገረ መርዳቱ ለድሃና ለምስኪን የሚያስብ እርሱ ብፁዕ ነው ካለ በኋላ እግዚአብሔር ከክፉ ቀን ያድነዋል። እንዲህ አይነቱን ሰው እግዚአብሔር ከምን ቀን ያድነዋል? ከክፉ ቀን ያድነዋል። መከራ ቢመጣ መከራውን ያሳልፈዋል። ችግር ቢመጣ ችግሩን ያሳልፈዋል። ሐዘን ቢመጣ ሐዘኑን ያሳልፈዋል። ሐዘኑን በደስታ ይለውጥለታል። እንባውን በሳቅ ይቀይርለታል። ማቀርቀሩን ቀና አድርጎ ይለውጥለታል። እግዚአብሔር ይረዳዋል። እንዲህ አይነቱን ሰው ልቡ ንጹሕ የሆነውን ሰው ለድሃ የሚያስበውን ሰው ለድሃ የሚራራውን ሰው ምን የሚለውን ሰው የሚራራውን ሰው ለድሃ የሚራራውን ለድሃ የሚራራ ሰው እግዚአብሔር በክፉ ቀን የሚረዳው እርሱን ነው። የእግዚአብሔር ልጆች ቅዱሳን አባቶቻችን በዚህ ዙሪያ ምን ብለውናል? የተለያዩ ቅዱሳን አባቶች የተናገሩት ነገር አለ። በጣም የሚገርም ነው። ለተቸገሩ ሰዎች የሚያስብ ሰው መከራ ቢመጣበት ከመከራ ቀን ይድናል። እንዲህ ነው የሚለን ቅዱሱ፣ አንተ በቤት የሸሸከው ጫማ እግሩ ባዶ ሆኖ በባዶ እግር ለሚሄድ ሰው የእርሱ ነው። አንተ በቤት ያስቀመጥከው እላቂ ነው ብለህ ያስቀመጥከው ላለ መስጠት ለእግርህ መረገጫ ከአልጋ መውረጃ ያደረግከው ለሌለው ሰው ደግሞ ልብስ ነው። ለሌለው ምንድን ነው? ልብስ ነው። አንተ እላቂ ነው ብለህ የጣልከው እግር መረገጫ ያደረግከው ለሌለው ግን ምኑ ነው? ልብሱ ነው። አንተ ተርፎ
ወደ ቆሻሻ ማጠራቀሚያ ወይም ደግሞ እንደ ዘመኑ ጋርቤጅ የሚባለው የጣልከው ቁራሽ የዕለት ጉርሱን ለሚጠይቀው ሰው ለዛ ሰው ምግቡ ነው። ለድሃ እንዳትራራ ልብህን ያሸፈተብህ ማን ነው ይላል። አሁን አንድ ህግ ወጥቷል። የትኛውም ሆቴል ተመላሽ እንዳይሰጥ እንዳይሰጥ ምን ያድርገው? ወደ ጋርቤጅ ይክተተው። ለድሃው እንዳይሰጥ የትኛውም ሆቴል የትኛውም ምግብ ቤት ብዙ መስሪያ ቤቶች አሉ። ሌላውን ተውት፣ የውጭውን መጥቶ የዕለት ጉርስ የሚጠይቀውን ተውት። ሰራተኞቻቸው ምናልባት ያንን ይመኙ ይሆናል እዛው የሚሰሩት ሰራተኞች። ነገር ግን አይናቸው እያየ ልባቸው እየፈለገ ምን ያደርጉታል? ወደ ጋርቤጅ ይደፉታል። ዓለም እንዲህ ናት። ዓለም እንዲህ ናት። የሚያስፈልግህን ነገር ከአንተ ያርቀዋል። ለአንተ የሚገባህን ከሚሰጥ ይልቅ የሚያስበው በኑሮ ባለበት ደረጃ መጠን በሚኖረው የኑሮ ሁኔታ በሚተኛበት አልጋ በሚነዳው መኪና ሊመዝን ይችላል። በወደቅን ጊዜ የማይተወን ግን ማን ነው? ንገሪ፣ ማን ነው? በተረሳን ጊዜ የማይተወን ማን ነው? ባዘን ጊዜ የማይተወን ማን ነው? ባጣን ጊዜ የማይተወን ማን ነው? ጓዳችን ባዶ በሆነ ጊዜ የማይተወን ማን ነው? እጃችን ባዶ በሆነ ጊዜ የማይተወን ማን ነው? ሰላም ባጣን ጊዜ የማይተወን ማን ነው? በራብን ጊዜ ማን ይመግበናል? በፀሐይ አብስሎ በዝናብ አብቅሎ ማን ይመግበናል? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ወዳጅ ያለምማ እንዲህ ያደርግብሃል። እንዲህ ነው የሚያደርገው። የሚገባህን ነገር ይነጥቀሃል። የተራበው እንኳን እንዳይበላ ዓለም እንዲህ አይነት ነገር ታዘጋጃለች። እርሱ የነገረን ግን ምንድን ነው? ለድሃና ለምስኪን የሚያስብ እርሱ ብፁዕ ነው አለ። ከድሃዎች ሁሉ በላይ ድሃ የነበረው ማን ነው ካላችሁ፣ የመጀመሪያው ድሃ አዳም ነው። ማን ነው ንገሩኝ? የአዳም ድህነት ግን የዕለት ጉርስ የዓመት ልብስ ማጣት ነው ነው ወይ? አይደለም። እግዚአብሔርን መተው። ማንን መተው? እግዚአብሔርን መተው፣ ሕጉን መሻር፣ የተቀመጠለትን ሕግ መጣሱ፣ ሕጉን ማፍረሱ ከእግዚአብሔር ለየው። ከእግዚአብሔር ማዳንና ቸርነት ለየው። የእግዚአብሔርን ቸርነቱንና ምሕረቱን ዘነጋው። ይልቁንም የሚያየው ዓይኑ የተጋረደ መሰለው። ብዙዎቻችን አለን የሚያየው ዓይናችን የተጋረደብን የመሰለን፣ የሚሰማው ጆሮአችን የማይሰማ የመሰለን ብዙዎች አለን። ዓይን ይከፈትልሃል ሲባል ሌላ አዲስ ነገር የሚያይ መስሎት መብላት ፈለገ። ዓይን ይገለጣል ሲባል ግን ዕፀ በለስን ሲበላ የሞት ሞት ነው ሞተ። ምን አይነት ሞት? የድህነት መጨረሻ ወለል ማለት ይሄ ነው። ግን ከድህነት ማን ያወጣል? ንገሩኝ፣ ማን ያወጣል? በባህሪው ቅዱስ የሆነ የተናቁትን፣ የተረሱትን፣ የተጣሉትን የሚያስታውስ አምላክ፣ በኃጢአት የወደቁትን ፈልጎ የሚያገኝ አምላክ፣ ቸርነቱና ምሕረቱ የበዛ አምላክ፣ ይቅር ባይና ሩሩ ጌታ አምላካችን እግዚአብሔር አዳምን ፈለገው። ማንን ፈለገው? አዳምን ፈለገው። አዳምን ፈለገው። አዳምን ፈለገውና በሥጋ ማርያም ተገለጠ።
በሥጋ ማርያም ተገልጦ በመንፈሱ ድሃ የነበረውን በኃጢአት የወደቀውን ከኃጢአት ቀንበር ነፃ አደረገውና ባለጠጋ አደረገው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ምን አደረገው? ባለጠጋ አደረገው። ባለጠጋ አደረገው። በኃጢአት የወደቀውን በበደል የወደቀውን አዳምን ፈለገው። አዳምን ፈለገው። እንዲህ አይደለም የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 5 ከቁጥር 35 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በፍርድ ቀን የሚጠይቀው ጥያቄ አለ። በምን ቀን? በፍርድ ቀን። በፍርድ ቀን የሚጠይቀው ጥያቄ አለ። በፍርድ ቀን የሚጠይቀው ጥያቄ አለ። ይሄ ጥያቄ ምንድን ነው ከተባለ ዋናና ወሳኝ የሆነ ጥያቄ ነው። የማቴዎስ ወንጌል ምዕራፍ ስንት አልኳችሁ? 5 አቤት 25 አረ ምን አይነት ጥያቄ ነው የሚጠይቀው ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር በሚመጣበት ጊዜ በክብር በሚገለጥበት ጊዜ እንዲህ አይነት ጥያቄ ይጠይቃል። እናንተ ብራብ አላበላችሁኝም። በግራ ያሉትን ብራብ ምን አላላችሁኝም? አላበላችሁኝም። ብጠማም አላጠጣችሁኝም። ብታርዝ አላለበሳችሁኝም። ብታሰር አልጠየቃችሁኝም፣ አላስፈታችሁኝም። ስለዚህ ዓለም ከመፈጠሯ በፊት ወደ ተዘጋጀው ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ግቡ ይላቸዋል። በቀኝ ያሉትን ደግሞ እናንተ የአባቴ ብሩካን ይላቸዋል አለ። የማን ብሩካን? የአባቴ። እስኪ ከፍ አድርጋችሁ ተናገሩ። የማን ብሩካን? የአባቴ ብሩካን ይላቸዋል። እንዲህም ብሎ ይናገራቸዋል አለ። እናንተ ብራብ አብልታችሁኛል። ብራብ ምን ብላችሁኛል? አብልታችሁኛል። ብታረዝ አልበሳችሁኛል። ብጠማም አጠጥታችሁኛል። ብታሰርም ጠይቃችሁኛል ይላቸዋል። እነርሱም ደግሞ እንዲህ ብለው ይመልሳሉ። መቼ ተረዳ በላን? መቼ ተጠምታ አጠጣን? መቼ ታረዛ አለበስን? መቼ ታመስ መተን ጠየቅን? መቼስ ደግሞ ታስረ መተን ጎበኘን ይሉታል። አስፈታችሁኝ አይላቸውም። ፈቺ እሱ ነውና ምንድን ነውና? ፈቺ እሱ ነውና አስፈታችሁኝ አይላቸውም። አልጎበኛችሁኝም ይላቸዋልና እነርሱም እንዲህ ይሉታል። እርሱም ደግሞ ይህንን ቃል ሲናገሩ እንዲህ ብሎ ይመልስላቸዋል። ለታናናሾቹ ያደረጋችሁት ለእኔ ያደረጋችሁት ነው አለ። ለምን አይነቶቹ? ለታናናሾቹ። የዕለት ጉርስ የዓመት ልብስ ለሚፈልጉት ያደረጋችሁት ለእኔ ያደረጋችሁ። እጃቸው ባዶ ለሆነ ያሰባችሁት ለእኔ ሆነ። ስለዚህ እናንተ ለእኔ ያደረጋችኋል ይላችኋል። እንዲህ አይደል የሚለው በዚህ በመጽሐፈ ምሳሌ ምዕራፍ 19 ከቁጥር 17 ላይ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል። ለማን ያበድራል? ተናገረው። ለማን ያበድራል? ለድሃ ምንን የሚያደርግ? ቸርነትን የሚያደርግ። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል። የምትሰጡት የምንሰጠው ለነገ ስንቃችን ነው። አቅደሙ ስንቀክሙ አይደል? በመጀመሪያ ስንቃችሁን አዘጋጁ። ሰው አንድ ቦታ ጉዞ ለመሄድ ሲያስብ ምን ያዘጋጃል? መጀመሪያ ነገሩ ምን ያዘጋጃል? ለድሆችና ለተቸገሩት ስናስብ የመንግስተ ሰማያት በራችንን እየከፈትን ነው። መዘጋጃ መንገድ ነው። መግቢያ ዋና ነው እያልኳችሁ አይደለም። እሺ ደግሞ በቃ ከመጸወቱማ ቀጥታ ገነት ልገባ ነው እንዳትሉ ብዬ ነው። አንዳንድ ሰው አለቀ መጽ እኔ እኮ ልቤ ንጹህ ነው የሚል ሰው አጋጥሞ ይችላል። ንስሐ ግባ ሲባል እኔ እኮ ነው
አባቴ ነው እኔ እኮ የዋህ ነኝ እናገራለሁ እንጂ ቂም እንኳን የለብኝም። ምን እላለሁ እንጂ አጋጥሟቸው ሰውን ሙልጭ አድርጎ ሰደው ምን ይላል? እኔ እኮ ልቤ ንጹህ ነው ትቼዋለሁ እኮ። የተሰደበው ሰውስ ሽሮ ይሆን? አደራ እግዚአብሔር ልጆች እንዲህ አይነት ሰዎች እንዳንሆን። እንደው አንዲት ወጣት ሴት መጣ እንደው ባካችሁ ረቦኛል ብትል ምን ትሏታላችሁ? ምን በይ ሰርተሻት በይ። አሁን እንዲህ አይነት ቁመና ይዘሽ እንዲህ አይነት መልክ ይዘሽ የምን ልመና ነው? ሰርተሻት በይ ነው አይደል? ከዛስ እንደው ከዚህም ካለፈ ድንገት አንድ ሁለት ሰው መጥቶ ቢጠይቃችሁ በእንተ ስማ ለማርያም ቢላችሁ ምንድን ነው የምታደርጉት? ካላችሁ ትሰጣላችሁ፣ ከሌላችሁስ ማን ይስጥልኝ? እውነት እንደዛ ነው የምትለው? አንድ ሰጣችሁ ሌላ ቢመጣባችሁስ ምን ብለናል? አድርሰናል። ምኑን ያደረስን? የደረሰው ምኑ ነው? የእግዚአብሔር ልጆች ልንለው የሚገባው እኮ ልናደርገው የሚገባው አባታችን ቁጭ ብሎ አሁን ማሳለኛ ሰዓት አይደለም። ልናደርገው የሚገባው እኮ ምንድነው ካልን የመጀመሪያው ሰው ከመጣ ካለን ነገር ላይ ከብለን ልንሰጠው ይገባል። ድጋሜ ሌላ ቢመጣ ልንሰጠው የምንችለው ነገር ባይኖረን ምን ልንለው ይገባል ከተባለ እግዚአብሔር ይስጥልኝ። ማን ይስጥልኝ? ሰጪ ማን ስለሆነ? ነገሩ ማን ስለሆነ? እንድትሰጡ ማን ነው የሚሰጣችሁ? ሌላውን ተውት፣ መስጠት እንተውት። እንድትጎርሱ እንኳን ማን ነው የሰጣችሁ? እንድንኖር ጊዜውን የሰጠን ማን ነው? ወጥተን እንድንገባ ማን ነው ጊዜ የሰጠን? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ልንል የሚገባው ልናደርግ የሚገባው እግዚአብሔር ይስጥልኝ ነው። ማን ይስጥልኝ? ሰጪም ነሽም እርሱ ስለሆነ፣ እውነተኛ ባለጠጋ እሱ ስለሆነ፣ ቢሰጥ የማያልቅበት እርሱ ስለሆነ፣ እጁ ሰፊ የሆነ እርሱ ስለሆነ፣ ሰው ቢሰጥ ከአንዱ አጉድሎ ነው። እንደው ለአንድ ሰው ብትሰጡ ጎረቤት ብትቸገር ለጎረቤታችሁ ስትሰጡ ምን እንደምትሉት እንደው ከልጆች አፍ ላይ አላቅቄ ነው የሰጠሁሽ። ከምን ላይ? ከልጆች አፍ አላቅቄ ነው የሰጠሁሽ፣ የለኝም አደራ እንድትመልሽልኛል ነው አይደል? እግዚአብሔር ሲሰጥ ግን ከአንዱ አጉድሎ አይደለም የሚሰጠው፣ ከአንዱ ነጥቦ አይደለም የሚሰጠው። ቢሰጥ የማያልቅበት ጌታ ስለሆነ ለሁሉ እኩል ይሰጣል። ስሙ ለዘላለም የተመሰገነ ይሁን። በኃጢአትና በበደል እንኳን ወድቀን ሳለን ለሁላችን በኃጢአትም ለወደቅነው በጽድቅም ለሚኖሩት እኩል ፀሐይን ያወጣል። ሰው ሰውን ለማብላት ውለታ ይፈልጋል። ምን ይፈልጋል? ማህበር ትደግሳላችሁ። ዛሬ ነው እመቤታችን ናት። እስኪ ማህበር አላችሁ? ማህበር ያላችሁ ጽዋ ማህበር የምጠጡ ማለት ነው። እጃችሁን ከፍ አድርጋችሁ አሳዩ። ጽዋ ማህበር ያላችሁ አንድ እናት ብቻ ናቸው ያሳዩ። እዚህ ውስጥ ያላችሁ ሁላችሁም አጠጡ ማለት ነው። እሺ ምንም ማህበር ይሁን ያላችሁ ጽዋ ማህበር የምጠጡ እስኪ እጃችሁን አሳዩ። መልካም ትደግሳላችሁ አይደል? እሺ የነሳ አባታችሁ ይመጡና ይዘክራሉ አይደል? ከዛስ መጀመሪያ የሚበላው ማን ነው? አቤት መጀመሪያ የሚበላው ማን ነው? ማህበርተኛ አይደል? ማለት ምነው ዝም አላችሁ? ማህበርተኞች እና አንዳንድ ጊዜ ለቤት ሁሉ በፊስታል ይዛችሁ አትሄዱ ነው አይደል? እናቶች ነው አይደል? እስኪ እኔ ማህበር ደግሼ መጀመሪያ ነዳያን አብልቻለሁ የሚለኝ ሰው አለ?
መጀመሪያ የትኛውንም ማህበርተኛ ሳላበላ ነዳያን ነው የማበላው የሚል ሰው አለ? ሊሆን የሚገባው ግን ምንድነው ከተባለ ማህበርተኛ እንደውም ማህበርተኛ ሊያደርግ የሚገባው ምንድነው ካላችሁ እንደ ህጉ ነዳያንን ማብላት ነው ያለበት ማህበርተኛ። አሁን ህጉና እንትኑ ተለያይቷል። ከዛ ከማህበርተኛ ደግሞ ሲተርፍ ማህበርተኛ ሲሸኝ ደግሞ ማን ነው የሚጠራው? ጎረቤት። የተጠራ ጎረቤት ደግሞ ምን ይላል? የከሊት ምን አለብኝ? ውለት አለብኝ። ምን ጠርታኛለች? ጸበል ቅመሱ በየጊዜው እየጠራችኝ እኔ ሳልጠራት ይላል ደግሞ ማለት የሚያስበው ማን ነው? የጠራቸውን ጎረቤቱን የጠራውን ጎረቤቱን ወዳጄ በዘመን ላይ ዘመን እየጨመረ የሰጠህን እግዚአብሔር እንዴት ተረሳዋለህ? ነዳያንን መርሳት እግዚአብሔርን መርሳት ነው። ማንን መርሳት? ንገሩ። ማንን መርሳት? ነዳያንን መርሳት፣ ነዳያንን መዘንጋት እግዚአብሔርን መርሳት ነው። እግዚአብሔርን መርሳት ነው። እንዲህ ነው የሚለው ምስኪኑን የሚያስጨንቅናል። በዚህ በመጽሐፈ ምሳሌ ምዕራፍ 14 ቁጥር 31 ላይ ምስኪኑን የሚያስጨንቅ ፈጣሪውን ይሰድባል። ፈጣሪው ምን ይላል? ማንን የሚያስጨንቅ? ምስኪኑን። በዚህ ዘመን ለሁሉ ነገር የበታች ተደርጎ የሚታየው ሀብት የሌለው፣ ንብረት የሌለው፣ ገንዘብ የሌለው፣ ጉልበት የሌለው፣ ሌላውን ተውት፣ ባለስልጣን ዘመድ የሌለው ሰው ይናቃል። አይደለም ነው? አይደለም? ጉልበታሙ ነው የሚከበረው፣ ጉልበታሙ ነው ቦታ የሚሰጠው፣ ባለስልጣኑ ቦታ የሚሰጠው። ደሃን ማን ይጠራዋል? ማን ይጠራዋል? ሰርግ ደግሳችሁ ደሃ ጠርታችሁ ይሆን? በሰርጋችሁ ቀን ልጄንማ እንደው ድል ባለ ሰርግ ነው ደግሼ ምድራት ብላችሁ ትልቅ ድግስ ደግሳችሁ በሬ አርዳችሁ ቅድሚያ ነዳያንን ብላችሁ ጠርታችሁ ይሆን? መልሱ እናንተ ነው። ድሃን የሚያስጨንቅ ምስኪኑን የሚያስጨንቅ እግዚአብሔርን ይሰድባል ካለ በኋላ ለድሃ የሚራራ ግን ያበድረዋል አለ። ምን ይለዋል? ያበድረዋል። ንገሩኝ፣ ምን ይለዋል? ያበድረዋል። ለድሃ የሚራራ ግን ያበድረዋል። ለድሃ መራራት ለእግዚአብሔር ማበደር ነው። አንድ ሊቅ እንዲህ ይሉ ነበር። መንገድ ላይ ወደ ቤተ እግዚአብሔርም ሲሄዱ መንገድም ላይ ነዳያንን ሲያዩ ያለቻቸውን ኪሳቸውን እርግፍ አድርገው እየሰጡ አየሁ ክርስቶስን ይላል። ማለት ክርስቶስን አየሁ ክርስቶስን። ሞኝ ደግሞ ምን ይላል? የት አለ ይላል። የት አለ ክርስቶስ? አሁን እንደው እመቤታችን የጭንቅ አማላጅ ናት አይደል? ናት አይደለችም? ልጇን ይዛ ተሰዳለች አይደል? በተሰደደች ጊዜ ብዙ ሰዎች ሊያስተናግዷት አልፈለጉም ነበር አይደለም? እንደው ደም ግባትሽ አማረ፣ መልክሽ አማረ፣ ምን አስለምንሽ ብለዋታል አይደል? እነ ኮቲባ ምንድን ነው ያሏት? እንደው እንዲህ አይነት ደም ግባት ይዘሽ፣ እንዲህ አይነት ቁመና፣ እንዲህ አይነት መልክ ኖሮሽ ባለቤቶች ከነልጅሽ አባረረሽ፣ መልክሽ አማረ ሆኖ ጠባይሽ ክፉ ቢሆን ነው እንጂ አንቺም አትሰደጅም ነበር አይደል ያለቻት እመቤታችን። ኢትዮጵያ መጣ ብዙ ጊዜ ቆይታለች። ኢትዮጵያን ባረካት ሄዳለች። ስሟ ለዘላለም የተመሰገነ ይሁን። እንግዳን መቀበል ጥሩ ነው አይደል? አሁን እመቤታችን ብትመጣ ታስተናግዷታላችሁ? ልጇን አዝላ እውነት? እስኪ እጃችሁ ከፍ አድርጋችሁ አሳዩ። እመቤታችን አጨብጭቡ አላልኩም? አጨብጭቡ አላልኩም? ትየል ወዳ ቀዘምዝም ወዳ አታርጉብኝ። እሺ ጥሩ አውጥታችኋል አይደል? እናንተ ሰፈር ልጅ ያዘለች ሴት መታ አታውቅም? ምን ነው ዝም አላችሁ? ልጅ ያዘለች ሴት ምግብ ፈልጋ
ማደሪያ ፈልጋ ልጄን ይዤ ብርድ ላይ ማደር አቅቶኝ ነው አሳድሩኝ ብላ የመጣች እናት የለችም? የለችም? አለች። አሳድራችኋት? ታዲያ እመቤታችን ስትመጣ መቼም ስሟን ለጥፋ ትመጣ ነው እንዴ? የእግዚአብሔር ልጆች የምናየውን ሰው ሳናዝንለት፣ ለምናየው ሰው ሳንራራ፣ የምናየውን ወንድማችንን ሳንወድ፣ ያላየነውን እግዚአብሔርን እወድሃለሁ ማለት ውሸት ነው የሚሆነው። ወንድምን ሳትወደው እግዚአብሔርን እወድሃለሁ ማለት ከዚህ በላይ ውሸት የለም። እግዚአብሔርን አከብርሃለሁ ለማለት እናት አባትን ማክበር አለብን። እናትን እየሰደብክ እግዚአብሔርን አከብረዋለሁ፣ እናትን እየናቁ እመቤታችንን አከብራታለሁ ማለት ውሸት ነው የሚሆነው። ነዳያንን እየገፉ እየጠሉ እግዚአብሔርን ግን አከብረዋለሁ፣ እወደዋለሁ፣ እገዛለታለሁ ማለት ውሸት። ደህና መሻችሁ? እንዴት አመሻችሁ? ደክሟችኋል ማለት ነው። ጨርሻለሁ እኔ እንጂ መቼም አሁን ደህና መሻችሁ የሚባልበት ሰዓት አይደለም አይደል? የመጣውንማ የተጫነባችሁንማ አሜን ብላችሁ አትቀበሉ እንጂ እምቢ ማለት ልመዱ። እምቢ ማለት ልመዱ። አሁን ችግሩ ምን መሰላችሁ? የመጣውን እየተቀበልን ተቸገረ። የመጣውን ሁሉ መቀበል አያስፈልግም። አይ ማለት ክርስትና የመጣውን ሁሉ መቀበል አይደል፣ መመርመር። ምን ማለት መመርመር። ስለዚህ ምንድን ነው ከተባለ 5 ነገሮችን ባጭሩ ልንገራችሁና ትምህርት ልጠቅልል። ለድሃና ለምስኪን የሚያስብ ምንድን ነው የሚያገኘው ከተባለ የመጀመሪያው ቅድም እንደነገርኳችሁ በመከራ ቀን እግዚአብሔር ያድነዋል። እግዚአብሔር ምን ይለዋል? እነዚህን ሐሳቦች በደንብ ያዙልኝ። በመከራው ቀን እግዚአብሔር ምን ይለዋል? ያድነዋል። ሁለተኛው ደግሞ እግዚአብሔር በመከራው ጊዜ ያድነዋል፣ እግዚአብሔር ይጠብቀዋል። ደግሞ በመከራው ጊዜ በፈተና ውስጥ ባለበት ጊዜ ሁሉ ያድነዋል፣ ፈተና ሁሉ ያሳልፍለታል። ሁለተኛው እግዚአብሔር ይጠብቀዋል። እግዚአብሔር ምን ይለዋል? ይጠብቀዋል። ነገሩ እግዚአብሔር ምን ይለዋል? ልበ አምላክ ቅዱስ ዳዊት እግዚአብሔር እረኛዬ ነው አይደል ያለው? መዝሙር 22 ላይ እግዚአብሔር ምን ነው? እረኛዬ። እግዚአብሔር እውነተኛ እረኛ ስለሆነ ይጠብቀዋል። እግሩ እንዳይሰናከል ወደማይጠቅም ወደማይረባ ቦታ እንዳይሄድ እግዚአብሔር ይጠብቀዋል። ሕያውም ያደርገዋል፣ በምድር ላይም ጠበቃ ረጂ ይሆነዋል። ከዛስ እድሜ ይጨምርለታል። ምን ይጨምርለታል? እድሜ ይጨምርለታል። ሶስተኛው በምድር ላይ ብፁዕ ያደርገዋል። ምን ያደርገዋል? ብፁዕ ያደርገዋል። ልበ ንጹሖች ብፁዓን ናቸው አይደል የሚለው? ለምን? እግዚአብሔርን ያዩታል። ልበ ንጹሖች እግዚአብሔርን ያዩታል። ለድሃ የሚራራ የሚያስብ፣ ለድሃ የሚያስብ እርሱ ብፁዕ ነው አይደል የሚለው? የማቴዎስ ወንጌል ምዕራፍ 5 ለድሃ የሚያስብ እርሱ ብፁዕ ነው። ስለዚህ ብፁዕ ያደርገዋል። መቼ? በምድር ላይ ብፁዕ ያደርገዋል። መንፈሳዊ ስጦታን መንፈሳዊ የጸጋ ስጦታን የሚሰጠው ምን አይነት ስጦታ? መንፈሳዊ ስጦታ። ይሄን ያደርገዋል። አራተኛው በጠላቶቹ ፈቃድ አሳልፎ አይሰጠውም ማለት። በምኖቹ ፈቃድ? በጠላቶቹ ፈቃድ። ጠላት እንድንወድቅ ሊፈልግ ይችላል። ጠላት ተሰነካክለን እንድንቀር ይፈልጋል። ጠላት በወጥመድ ተይዘን ጠፍተን እንድንቀር ይፈልጋል። ግን እግዚአብሔር ምን ያደርገዋል? በጠላቶቹ እጅ እንኳን አሳልፎ አይሰጠው። እግዚአብሔር ከጠላት ከዲያብሎስ ሁላችንን የሚጠብቀን ኧረ ይጠብቀን። ከጠላት ከዲያብሎስ የሚጠብቀን ማን ስለሆነ? እግዚአብሔር ስለሆነ። ስለዚህ ከጠላቶቹ ይጠብቀዋል፣ ወይም ለጠላቶቹ ፈቃድ አሳልፎ አይሰጠውም። ከመንፈሳዊ ከስጋዊ ጠላቶች ይጠብቀዋል። ከስንት አይነት? ከመንፈሳዊና ከምን? ከስጋዊ። ብዙ ጊዜ
የሥጋዊ ጠላት የሚባሉት ምን አይነት ናቸው ከተባለ በጣም የሚገርመው እንደው ብዙ ጊዜ እንናገረዋለን። አባቶች ሲጸልዩ ጌታ ሆይ እባክህ የጠላቴን እኔ ጠብቀዋለሁ፣ ከወዳጅ ጠላት አንተ ጠብቀኝ ይላል። ከምን አይነት ጠላት? ጓደኛ መስሎ ወዳጅ መስሎ እቅፍ እያደረገ እኮ ነው። ምን እያደረገ? እቅፍ እያደረገ ወይ እንዳንተ አይነት ጓደኛ፣ እንዳንተ አይነት ቤተሰብ፣ እንዳንተ አይነት ጎረቤት የለኝም ብሎ የሚነስ ከዚህ ይጠብቀዋል። ከመንፈሳዊ ጠላት ከዲያብሎስ ደግሞ ይጠብቀዋል። ከዚህ ይጠብቀዋል አለ። የመጨረሻው እንዲህ አይነቱን ሰው ይሄን ሁሉ ያደርግና ካለ በኋላ በደዌ አልጋ ላይ እንኳን ባለ ጊዜ በደዌ አልጋ ላይ በተኛ ጊዜ እንኳን መኝታውን ያነጥፍለታል። መኝታው ምን ይለለታል? ያነጥፍለታል። ደዌውን ሁሉ ያርቅለታል። ሰላምን ያድለዋል። በምህረት እጁ ምን ይለዋል? ይዳሰሰዋል። ምህረትና ቸርነቱን ያድለዋል። ኢዮብን ከቁስል ያዳነ የድንግል ማርያም ልጅ ኢየሱስ ክርስቶስ በደዌ አልጋ ላይ ያሉትን ከተኙበት አልጋ ላይ እንዲነሱ በቸርነቱ ይርዳል። ለድሃና ለምስኪን የሚያስብ እርሱ ምንድን ነው? ብፁዕ ነው። ነገሩ እሱ ምንድን ነው? ብፁዕ ነው። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የእግዚአብሔር ልጆች እነዚህን ነገሮች እንዳትዘነጓቸው። የዕለት የዕለት ተግባራችን ይሁን። ቤተ እግዚአብሔር መምጣታችን፣ ቤተ ክርስቲያን መሰብሰባችን በንጹህ ልብ ካልሆነ ዋጋ የለውም። መጸለያችን በዘረኝነት ውስጥ ሆነን ከሆነ ዋጋ የለውም። አደራችሁን ሁላችንም እንጸልይ። የዘረኝነት እሳት አይብላል፣ የምቀኝነት እሳት አይብላል። እግዚአብሔር አምላክ ቸርነቱና ምሕረቱን ይቅርታውን ያደለን። የምሕረት ባለቤት የድንግል ማርያም ልጅ ኢየሱስ ዘመናችንን ሁሉ በበጎ ይለውጥልን። ሁላችሁም ብድግ በሉ። ለማርያም ወይብላ ተወልደ አብሰራ ገብርኤል ለማርያም ወይብላ ተወልደ ሚካኤል መልአክ በክነፍ ጾራ መንጦላዕተ ደመና ሰወራ ንጽሕት በድንግልና አልባት ሙስና ተወልደ ወልድ እምኔሃ ሚካኤል መልአክ በክነፍ ጾራ መንጦላዕተ ደመና ሰወራ ንጽሕት በድንግልና ሲመቻችሁ እናት ሙስና ተወልደ ወልድ እምኔሃ ገብርኤል ማርያምን አበሰራት ወንድ ልጅን ትወልጃለሽ አላት። ገብርኤል ማርያምን አበሰራት ወንድ ልጅን ትወልጃለሽ አላት። ሚካኤል መልአክ በክንፉ ከለላት። የሰማይ መጋረጃውም ሸፈናት። ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅ ወልዳልናለችና ሚካኤል መልአክ በክንፉ ከለላት። ማረጃቸው ያሰማል። ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅ ወልዳልናለችና አብሰራ ገብርኤል ለማርያም ወይብላ ተወልደ ወልደ አብሰራ ገብርኤል ለማርያም ወይብላ ተወልደ ወልደ ሚካኤል መልአክ
ላይት ደመና ሰውራ ንጽሕት በድንግልና አልባቲ ሙስና ተወልደ ወልድ እምኔሃ ሚካኤል መልአክ በክነፍ ዞራ ላይት ደመና ሰውራ ንጽሕት በድንግልና አልባቲ ሙስና ተወልደ ወልድ እሺ እንግዲህ እግዚአብሔር አምላክ ቸርነቱና ምሕረቱን ይቅርታውን